ሁሉም ነገር ለመሆን ስትሞክሩ በተለየ ሁኔታ ምንም ነገር ልዩ አትሆኑ። ብዙ ነገር ትፈልጋላችሁ፣ ብዙ ነገርን እየተማራችሁም ይሆናል። ግን ለምንድን ነው በአንዱም ነገር ብቁ ያልሆናችሁት? ዛሬ ይህን ምክንያት አብረን እናያለን። ምንም ነገር ላይ በፍጹም ብቁ ወይም ፐርፌክት አልሆናችሁም ማለት ብቃት ስለሌላችሁ አይደለም። ዲሲፕሊን፣ ትዕግስት ስለሌላችሁ ቢሆንስ? ብዙ ችሎታ አለኝ ትላላችሁ፣ ብዙ ፍላጎቶችም አሉኝ ትላላችሁ። ግን በእውነት ራሳችሁን ጠይቁ። ስንት ፕሮጀክት፣ ስንት ሐሳብ ጀምራችሁ አልጨረሳችሁም? ስንት ክህሎትስ እርግጠኛ ነኝ እማረዋለሁ ብላችሁ ከመሃል መንገድ ትታችሁታል? ሁሉንም ነገር ትወዳላችሁ፣ ግን ምንም ነገር በትክክል አልጨረሳችሁም። እና ዛሬ ለምን እንደዚህ እንደሆነ እንነጋገራለን። የብዙ ችሎታ አለኝ ማታለያ። አንደኛው ምክንያት የብዙ ችሎታ አለኝ ማታለያ ነው። እናንተ ድንቅ ተሰጥኦ የሌላችሁ ሰዎች አይደላችሁ። በእውነት ምናልባትም ከአማካይ በላይ ወይም አቨሬጅ ብለን ከምናስበው በላይ ብልህ ልትሆኑ ትችሉ ይሆናል። አዲስ ነገር ስታገኙ ወይም አይደንቲፋይ ስታደርጉ አይምሯችሁ ይነቃቃል። አዲስ የቢዝነስ ሐሳብ ያስደስታችኋል። አዲስ ክህሎትም ልሞክር ትላላችሁ። አዲስ ኒች ወይም ደግሞ መስክ ላይ ምርምር ታደርጋላችሁ። ግን እዚህ ጋር ከባድ እውነት አለ። አእምሯችሁ አዲስ ነገር ለመጀመር ብርቱ ሱሰኛ ነው። በዛ ነገር ላይ ግን ብቁ ወይም ፐርፌክት ለመሆን ዝግጁ አይደለም። በሳይኮሎጂ መሰረት አዲስ ነገር ስትጀምሩ አእምሯችሁ ዶፓሚን የተባለ ኬሚካል ይለቃል። ዶፓሚን የሽልማት ኬሚካል ነው። ደስ ያሰኛል። በጣም ፍሳህን ይሞላል አእምሯችሁ ላይ። ተነሳሽነትን፣ ደስተኛና ንቁ እንድትሆኑ ያደርጋችኋል። ይሄ ዶፓሚን የተባለ አእምሯችን ላይ ያለ የሚለቀቅ ኬሚካል። ግን በዚህ ሁኔታ የተደበቀ ወጥመድ አለ፣ እኛ ያላወቅነው። ዶፓሚን ሁሌ የሚከሰተው አዲስ ነገር ስትጀምሩ ነው። ያ ዶፓሚን አዲስ ነገር ስትጀምሩ ይጨምራል። በመሃል ላይ ስትደርሱም አይደለም። በሚያስቸግር ሁኔታ ጊዜም አይደለም። በተደጋጋሚ አንድን ነገር በምትሰሩበት ጊዜ አይደለም። ስለዚህ ምን ታደርጋላችሁ? በዛ ሰዓት እንደገና ሌላ መጀመር ትፈልጋላችሁ። አሁንም ከዚያ ሌላ፣ በድጋሚም ከዚያ ሌላ። የተጠናቀቀ ይመስላችኋል፣ የበቃችሁም ይመስላችኋል። ቆም ብላችሁ ስታስቡት ግን አይደላችሁም። በአንዱም ነገር ብቁ አይደላችሁም። እውነቱ ግን ሕይወታችሁን በየሶስት ወሩ ሌላ ነገር እንደገና እየጀመራችሁ የተሳካላችሁ እየመሰላችሁ ነው። ሁሉንም ነገር ትነካካላችሁ፣ ግን ብቁ አይደላችሁም። ሁለተኛው ለብስለት ዝቅተኛ ትዕግስት ማጣት ነው። ለብቁነት ዝቅተኛ ትዕግስት ማጣት ነው። ይህ ሊያስቸግራችሁ ይችላል። በእውነት ብዙ ፍላጎቶች አይደለም ያላችሁ፣ ለትጋት ዝቅተኛ ትዕግስት ነው ያላችሁ። ምክንያቱም ብቁ መሆን ወይም ማስተር ማድረግ አንዳንድ ጊዜ ይሰለቻል። ምክንያቱም ድግግሞች ስለሚያስፈልገው ነው። አንድን ነገር ደጋግማችሁ ማድረግ ስለሚያስፈልገው ነው። ብቁነት ማለት ወይም ማስተር ማድረግ ማለት ተደጋጋሚ ስራ ነው። አንድን ነገር ደጋግመን መስራትን፣ አስደሳች ባይሆንም መቀጠል እንደሚያስፈልገን ማመንን ነው። ግን እናንተ ወይም አብዛኞቻችን ሁላችንም ያንን ስሜት አንወደውም። አንድ ነገርን ትንሽ ነቁጥ እውቀት እናገኝና ደጋግመን ለመስራት ይሰለቸናል። በዛም ምክንያት ፈጣን ውጤት፣ ፈጣን እድገት፣ ፈጣን ማረጋገጫ እንፈልጋለን። እድገት ትንሽ ሲዘገይ ወዲያው እንዲህ ትላላችሁ። ማደጋችሁ ትንሽ ሲዘገይ ወዲያው እንዲህ ትላላችሁ። ምናልባት ይህ ለኔ አይደለም ትላላችሁ። ግን እኮ የእናንተው ነው። ብዙ ሰዎች የሚተውት ደረጃ ትደርሳላችሁ። እናም እናንተ መልሳችሁ ትተዋላችሁ። ሶስተኛው የማንነት ወጥመድ ይባላል። እዚህ ጋር ይበልጥ ጥልቅ የሆነ ሐሳብ አለ። ብዙ ነገር ማድረግ የሚችል ሰው እንደሆናችሁ መስላችሁ ትታያላችሁ። ኃይለኛ ያስመስላችኋል። በአንድ ማንነት ራሳችሁን ልትገድቡ አትፈልጉ። አንድ መንገድ ከመረጣችሁ ሌሎቹን እንዳታጡ ትፈራላችሁ። ስለዚህ ለሁሉ ነገር ክፍት ትሆናላችሁ። ንግድ፣ ሳይኮሎጂ፣ ሙዚቃ፣ ቢዝነስ፣ ኮንተንት፣ ኦንላይን ማርኬት፣ ዲጂታል ማርኬት እያላችሁ ብዙ ሌሎች ሐሳቦችን ታስባላችሁ። ሁሉንም ትፈልጋላችሁ። ግን እዚህ ጋር ደግሞ ከባድ እውነት አለ። ሁሉም ነገር ለመሆን ስትሞክሩ በተለየ ሁኔታ ምንም ነገር ልዩ አትሆኑ። እናም ዓለም የሚሸልመው ስኬትን የምታገኙበት ልዩ የሆነ ስፔሻላይዝድ የሆነ ችሎታ ሲኖራችሁ ነው እንጂ ሁሉንም ነገር ስላወቃችሁ አይደለም። አንድ ስፔሻላይዝድ የምታደርጉበት ብቁ የሆናችሁበት ነገር ዓለም እንዲፈልጋችሁ ያደርጋል። በተለምዶ በሀገራችን ሁለት እግር ያለው ሰው ሁለት ዛፍ ላይ መውጣት አይችልም ይባላል። በአንድ ነገር ላይ ትኩረት ማድረግ እንዳለባችሁ በዚህ መረዳት ትችላላችሁ። አራተኛው ምክንያት የማትቀበሉት ፍርሃት በውስጣችሁ አለ።
የማታምኑት ፍርሃት በውስጣችሁ እንዳለ ይናገረናል። አንዳንድ ጊዜ ፍላጎቶቻችሁን የምትቀይሩበት ምክንያት ጉጉት ብቻ አይደለም። በሰዎች ፊት ተሸንፋችሁ እንዳትታዩ ስለምትፈሩ ነው። በጀማሪ ደረጃ ስትቆዩ ማንም ከእናንተ ብዙ ነገር አይጠብቅም። ግን አንድ መንገድ ብቻ በእውነት ስትመርጡ ፕሬሸር፣ ግፊት ይመጣል። ከሰዎች መጠበቅ ይመጣል። መውደቅ ሊከሰት ይችል ይሆናል። ስለዚህ አእምሯችሁ ራሱን ይጠብቃል፣ ከውድቀት ይከላከላል። እንዲህ ይላችኋል፣ ምናልባት ብዙ ፍላጎቶች ያሉት ሰው ነኝ ብላችሁ አእምሯችሁ ያመቻቻል፣ ቢዚ ነኝ ትላላችሁ። ግን ይህ ምክንያት ምናልባት ቁርጠኝነትን ከህይወታችሁ እያሸሸ ነው። እንደ መልካም ነገር ትቆጥሩታላችሁ። ከላይ ያየናቸው ሶስቱ ምክንያቶች ናቸው። ብዙ ፍላጎቶች መኖር ድክመት አይደለም፣ ይህ ኃይል ፖቴንሻል ነው። ምናልባት አዲስ ልምድ ለመቀበል ከፍተኛ ፍላጎት አላችሁ። ነገሮችን በፍጥነት የምታገኙበትን አእምሮ አላችሁ። ግን ችሎታ ያለ ዲሲፕሊን፣ ትዕግስት የተበላሸ ተሰጥኦ ነው። የተበታተነ ነቁጥ የሆነ ትንሽ ዕውቀትና በሰዎች ዘንድ ወድቃችሁ እንዳትታዩ ብዙ ነገር ትጀምራላችሁ፣ ብዙ ነገር ታደርጋላችሁ። የተበታተነ ነቁጥ የሆነ ትንሽ ዕውቀትና እውነተኛ ባለሙያ መሆን ማስተር ማድረግ መካከል ያለው ልዩነት ትኩረት ይባላል። መፍትሄው ምንድን ነው? መፍትሄውን አብረን እንወያይበት። ለሚቀጥሉት 12 ወራት አንድ ዋና ክህሎት ችሎታ ምረጡ። ለሚቀጥሉት 12 ወራት፣ ለዘላለም አይደለም፣ ለ12 ወራት ብቻ። ሌሎች ፍላጎቶችን ለመጨመር ፍቀዱ፣ ግን እንደ ሆቢ ብቻ ይሁን፣ እንደ ሙያ አታድርጉ። ቅጽበታዊ ደስታን አትከታተሉ፣ በጥልቀት ማድረግን ውደዱ። ቅጽበታዊ ደስታን በጣም ደስ ያሰኛል፣ ግን መልሶ መሰልቸት ውስጥ ይከታል። ስለዚህ በጥልቀት ማድረግን መውደድ አለባችሁ። እየተሻሻልኩ ነው የሚለውን ጥያቄ ራሳችሁን ሁሌ ጠይቁ፣ አቅዱ። የጀመራችሁትን ጨርሱ። ፍጽምና የጎደለው ቢሆንም እንኳን ዑደቶችን ለማጠናቀቅ አእምሯችሁን አሰልጥኑ። ግራ የገባችሁ አይደላችሁም፣ አቅም አላችሁ። ነገር ግን የጎደላችሁ ነገር ቁርጠኝነት ነው። ስለዚህ ቁርጠኝነትን ጨምሩ። ችሎታ ብቻ ራስን ማጥፋት ነው፣ ቁርጠኝነት ካልታከለበት። ለስኬት የተለያየ ሌላ ፍላጎት አያስፈልጋችሁም፣ ወጥነት ነው የሚያስፈልጋችሁ። ምክንያቱም አንድን ነገር የተካነ የበቃ ሰው ሁል ጊዜ በ10 በተለያየ ነገር ውስጥ ራሱን ከቶ ከሚወዛወዝ ሰው ይበልጣል። እናም የማወቅ ጉጉታችሁን ከዲሲፕሊን ጋር ካዋሃዳችሁ የማትቆሙ ትሆናላችሁ። ማንም አያስቆማችሁ። ይህ ቪዲዮ የግላችሁ ሆኖ ከተሰማችሁ ምክንያት ስለነበረ ነው። አእምሯችሁን ለመረዳትና ለመቆጣጠር ከፈለጋችሁ ሰብስክራይብ ማድረጋችሁን አትርሱ። ምክንያቱም ራሳችሁን የበለጠ በተረዳችሁ መጠን የራሳችሁ አቅም እየጎላ ይሄዳል።